ለአስርተ ዓመታት የዘለቀው የሁለቱ ታሪካዊ ባለጋራዎች ፍጥጫ ዓለምን ወደ ሶስተኛው የዓለም ጦርነት ሊከት የሚችል የሰዓት ቦምብ አሜሪካና ኢራን። ይህ የፖለቲካ ቁማርና የጦርነት ደመና ግን አሁን መልክ እየቀየረ ይመስላል። ሁለቱ ሀገራት ወደ ድርድር ጠረጴዛ ለመምጣት እርስ በርስ የሚጣረሱ ፍላጎቶቻቸውን ማስታረቅ ይኖርባቸዋል። አሜሪካ የኢራንን የኒውክሌር ጉዞ ሙሉ በሙሉ መግታት ስትፈልግ፣ ኢራን ደግሞ የሀገሪቱን ኢኮኖሚ ያደቀቁት ማዕቀቦች እንዲነሱላት ትማጸናለች። ከሚሳኤል ልማት እስከ መካከለኛው ምስራቅ ታጣቂዎች ድጋፍ፣ ከሆርሙዝ ባህረ ሰላጤ ደህንነት እስከ እስረኞች ልውውጥ። ይህ ታሪካዊ ስምምነት ቢሳካ በዓለም ኢኮኖሚና ጂኦፖለቲካ ላይ የሚፈጥረው በጎ ተጽዕኖ ምንድን ነው? ስምምነቱስ እንደ እስራኤልና ሳውዲ ያሉ የአሜሪካ ወዳጆችን እንዴት ያስቆጣል? በሁለቱ ሀገራት ውስጥ የሚነሳው የውስጥ ፖለቲካ ቀውስስ ስምምነቱን ያፈርሰው ይሆን? በዛሬው ቪዲዮአችን የመካከለኛው ምስራቅን ብቻ ሳይሆን የመላው ዓለምን ዕጣ ፈንታ ሊቀይር የሚችለውን የዚህን ታሪካዊ የሰላም ስምምነት ሚስጥራዊ ቅድመ ሁኔታዎች፣ በጎ ውጤቶችና አደገኛ ስጋቶች በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ሁለቱ ታሪካዊ ባለጋራዎች ወደ ድርድር ጠረጴዛ ለመምጣት በመጀመሪያ እርስ በርስ የሚጣረሱ ፍላጎቶቻቸውን ማስታረቅ ይኖርባቸዋል። በእርግጥም አሁን እያስታረቁ ያሉ ይመስላሉ። ለዚህም አሜሪካ ከኢራን ጋር ለማንኛውም አይነት የሰላም ድርድር የምታስቀምጠው ቀዳሚውና የማይታጠፈው ቅድመ ሁኔታ የኒውክሌር መርሃ ግብር ሙሉ በሙሉ በዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ቁጥጥር ስር እንዲሆንና የኒውክሌር ታጣቂ ሀገር የመሆን ጉዞዋ እንዲገታ ማድረግ ነው። በተቃራኒው ኢራን ወደ ድርድር ጠረጴዛ ለመምጣት የምታስቀምጠው ዋነኛ ቅድመ ሁኔታ በአሜሪካ የተጣሉባትንና የሀገሪቱን ኢኮኖሚ ያደቀቁትን ከባድ የነዳጅ ሽያጭ፣ የባንክና የንግድ ማዕቀቦች ሙሉ በሙሉ ወይም በደረጃ እንዲነሱላት መጠየቅ ነው። ከኒውክሌር ጉዳይ በተጨማሪ አሜሪካና ምዕራባውያን አጋሮቿ የኢራን የባለስቲክ ሚሳኤል ልማትና የረጅም ርቀት ድሮኖች ማምረት በቀጠናው ላይ ቀጥተኛ ስጋት ስለሆነ በእነዚህ የጦር መሳሪያዎች ስርጭትና ክልል ላይ ጥብቅ ገደብ እንዲቀመጥ ይፈልጋሉ። ይህ ስጋት ይበልጥ የሚጠናከረው ኢራን በቀጠናው ካላት ተጽዕኖ ጋር የተያያዘ ነው። በመሆኑም በየመን ሁቲዎች፣ በሊባኖስ ሂዝቦላህና በጋዛ ሐማስ የሚንቀሳቀሱትንና የኢራን የገንዘብና የጦር መሳሪያ ድጋፍ የሚቀበሉትን ታጣቂ ቡድኖች ድጋፍ ማቋረጥ አሜሪካ በቀጠናው ላሉት እንደ እስራኤልና ሳውዲ አረቢያ ላሉት ወዳጆቿ ዋስትና ለመስጠት የምታስቀምጠው ሌላው ወሳኝ ቅድመ ሁኔታ ነው። በተጨማሪም የዓለም ንግድ መስመር በሆነው የሆርሙዝ ባህረ ሰላጤና በቀይ ባህር አካባቢ የንግድ መርከቦች ያለምንም ስጋትና ጥቃት በነጻነት እንዲንቀሳቀሱ ኢራን ዋስትና እንድትሰጥ አሜሪካ በቅድመ ሁኔታነት ታቀርባለች። በተያያዥነትም በኢራቅና ሶሪያ ውስጥ ስላለው የጸጥታ ሁኔታ ሁለቱም ሀገራት የሚያደርጉትን ጣልቃ ገብነት ገድበው ለየሀገራቱ መረጋጋት በጋራ ለመስራት መስማማት አለባቸው። ኢራን በአንጻሩ የራሷን ደህንነት ለማረጋገጥ ስትል የአሜሪካ የጦር ሰፈሮችና ወታደሮች ከጎረቤት ሀገራትና ከቀጠናው እንዲወጡ ወይም መገኘታቸው እንዲቀንስ የመጠየቅ ፍላጎት አላት። ይህንን ሁሉ ግዙፍ የፖለቲካ ፍላጎት ለማሳካት ግን መጀመሪያ የእርስ በርስ እምነትን መገንባት ያስፈልጋል። ለዚህም በቅድመ ሁኔታነት ሊቀመጥ የሚችለው ሌላው ነጥብ በኢራን ታስረው የሚገኙ ባለ ሁለት ዜግነት ያላቸው አሜሪካውያንና በአሜሪካ የሚገኙ ኢራናውያን እስረኞችን መለዋወጥ ነው። ሁለቱም ወገኖች በቀጥታ ለመነጋገር ስለሚቸገሩ እንደ ኦማን፣ ኳታር ወይም ስዊዘርላንድ ያሉ ታማኝ መካከለኛ ሀገራት በሚያዘጋጁት የሰላም ፍኖተ ካርታ ላይ አስቀድመው መስማማት ይኖርባቸዋል። በመጨረሻም ሁለቱም ሀገራት በይፋ አንዱ በሌላው ላይ ጥቃት እንደማይሰነዝሩና ሉዓላዊነትን እንደሚያከብሩ የሚያረጋግጥ የጋራ የደህንነት ዋስትና መፈራረም ለድርድሩ መሳካት የመጨረሻው መተማመኛ ይሆናል። እነዚህ ቅድመ ሁኔታዎች ተሟልተው ስምምነቱ ከተፈረመ ትልቁና ቀዳሚው ውጤት በመካከለኛው ምስራቅ ላይ አንዣቦ የነበረውና ወደ ሶስተኛው የዓለም ጦርነት ሊያመራ ይችላል ተብሎ የተፈራው ታላቅ የጦርነት ደመና ሙሉ በሙሉ መገፈፉ ነው። የጦርነት ስጋቱ ሲወገድ ደግሞ በቀጥታ የዓለምን ኢኮኖሚ ይነካል። በውጥረት ምክንያት በከፍተኛ ሁኔታ የሚዋዥቀውና የሚንረው የነዳጅ ዋጋ የሆርሙዝ ባህረ ሰላጤ አስተማማኝ ሰላም ሲያገኝና የኢራን ነዳጅ ወደ ዓለም ገበያ በይፋ ሲመለስ በእጅጉ ይረጋጋል። ማዕቀቦች ሲነሱላት ኢራንን በበኩሏ በባዕድ ሀገራት ታግዶ የነበረውን በቢሊዮን የሚቆጠር ገንዘቧን የምታገኝ ሲሆን የውጭ ኢንቨስትመንት በመሳብና ነዳጇን በነጻነት በመሸጥ የሀገሪቱን ኢኮኖሚ ማነቃቃት ትችላለች።
የዚህ ስምምነት በጎ ተጽዕኖ በባህር ላይ ንግድ ላይም በግልጽ ይታያል። ቀይ ባህርና የኤደን ባህረ ሰላጤ ከድሮንና ሚሳኤል ጥቃት ነፃ መሆናቸው የዓለም አቀፍ የጭነት መርከቦች ጉዞ ወጪንና ጊዜን በመቀነስ የዓለምን የዋጋ ግሽበት ያቃልላል። በየብስ ላይም ቢሆን ኢራን ለታጣቂ ቡድኖች የምታደርገው ድጋፍ ሲቀንስ፣ በየመን በሊባኖስና በሶሪያ ያሉ የእርስ በርስ ግጭቶች ቆመው ወደ ፖለቲካዊ መፍትሄ የመምጣት ዕድላቸው ሰፊ ይሆናል። ይህ በቀጠናው የሚፈጠረው መረጋጋት ለአሜሪካም ትልቅ እፎይታ ነው። አሜሪካ በመካከለኛው ምስራቅ ለምታሰማራው ግዙፍ የጦር ኃይልና መርከቦች የምታወጣውን በቢሊዮን የሚቆጠር ዶላር በመቀነስ ትኩረቷን ወደ ሌላ ስልታዊ ቀጠና ማዞር ትችላለች። በሌላ በኩል የኢራን የኒውክለር መርሃ ግብር በቁጥጥር ስር መዋሉ በቀጠናው ላይ ሊነሳ የሚችለውን የኒውክለር መሳሪያ ታጣቂነት እሽቅድምድም ያስቆመዋል። ከዚህም በላይ ከኢራን ውስጥ ያለው የውስጥ የፖለቲካ ውጥረት በመላላቱና ከውጭ የሚመጣባት ጫና በመቀነሱ የዜጎች ማህበራዊ ነጻነትና የሰብአዊ መብቶች አያያዝ በተወሰነ መልኩ መሻሻል ሊያሳይ ይችላል። ይህ አዲስ ዲፕሎማሲያዊ ምዕራፍ መከፈት ለበርካታ አስርት ዓመታት የቆየውን የጠላትነት መንፈስ በመስበር በሁለቱ ሀገራት መካከል ይፋዊ የኤምባሲዎች መከፈትና መደበኛ ግንኙነት መጀመርን ሊያስከትል ይችላል። በመጨረሻም ሁለቱ ሀገራት በሳይንስ በትምህርትና በባህል ዘርፎች ላይ የነበራቸውን የቆየ ግንኙነት እንደገና በማደስ የህዝብ ለህዝብ ግንኙነታቸውን ሊያጠናክሩ ይችላሉ። ይሁን እንጂ የሰላም ስምምነቱ ሙሉ በሙሉ አልጋ ባልጋ ሊሆን አይችልም። በርካታ ውስብስብ አሉታዊ ውጤቶችንም ይዞ ይመጣል። ለምሳሌ እስራኤል የኢራንን ማዕቀብ መነሳት ሀገሪቷን በኢኮኖሚ ያጠነክራታል ብላ ስለምታምን ስምምነቱን ባለመቀበል ራሷን ችላ በኢራን የኒውክለር ተቋማት ላይ ወታደራዊ እርምጃ ለመውሰድ ልትገፋፋ ትችላለች። በእስራኤል ብቻ ሳይሆን እንደ ሳዑዲ አረቢያና የተባበሩት አረብ ኤሚሬቶች ያሉ የአሜሪካ ባህላዊ አጋሮችም አሜሪካ ጥቅማቸውን አሳልፋ እንደሰጠች በመቁጠር እምነታቸው ሊሸረሸርና ወደ ሩሲያና ቻይና ይበልጥ ሊጠጉ ይችላሉ። በሌላ በኩል ግን ኢራን ከአሜሪካና ከምዕራባውያን ጋር ያላት ግንኙነት መስተካከሉ ቻይናና ሩሲያ ኢራንን አሜሪካን ለመገዳደሪያነት የሚጠቀሙባትን ትልቅ ስልታዊ ካርድ እንዲያጡ ያደርጋቸዋል። በሀገራቱ የውስጥ ፖለቲካ ላይም ቢሆን የስምምነቱ ጫና ቀላል አይደለም። በአሜሪካ ኮንግረስ ውስጥ የሚገኙ የተቃዋሚ ፓርቲ አባላት ስምምነቱን ለሽብርተኝነት እጅ መስጠት በማለት መንግስትን በከፍተኛ ሁኔታ ሊወቅሱና በሚቀጥለው ምርጫ ላይ ተጽዕኖ ሊፈጥሩ ይችላሉ። በተመሳሳይ ሁኔታ በኢራን ውስጥ የሚገኙ አክራሪ የሃይማኖትና የወታደራዊ መሪዎች የእስላማዊ አብዮት ጥበቃ ኃይልን ጨምሮ ስምምነቱን ለአሜሪካ እጅ መስጠት አድርገው ስለሚቆጥሩት የውስጥ ፖለቲካዊ ቀውስ ሊፈጠር ይችላል። በተለይም ኢራን የሚሳኤል አቅሟን ለመቀነስ ከተስማማች በተለይ በጀቶችና ታንኮች ደካማ በመሆኗ ራሷን ለሌሎች ጎረቤት ሀገራት ጥቃት ተጋላጭ እንደሆነች ልትቆጥር ስለምትችል በውስጥ መሪዎቿ ዘንድ ከፍተኛ ተቃውሞ ይነሳል። የስምምነቱ መፍረስ ስጋትም ሁልጊዜም አብሮ የሚቀጥል ይሆናል። ልክ እንደቀደመው እንደ አውሮፓውያን አቆጣጠር 2015 የኒውክለር ስምምነት የአሜሪካ አስተዳደር በተቀየረ ቁጥር ስምምነቱ እንደገና ሊፈርስ ይችላል የሚለው ስጋት በኢራን በኩል ሁልጊዜም ስለሚኖር በሁለቱ መካከል ሙሉ እምነት ላይ መሰረት ይችላል። ከቀጠናው ታጣቂዎች አንጻር ሲታይም ከኢራን የሚደረግላቸው ድጋፍ የቆመባቸው አንዳንድ ቡድኖች ቁጥጥር በማጣታቸው ራሳቸውን ችለው ይበልጥ ጽንፈኛ ዘራፊ ቡድን በመሆን ቀጠናውን ሊያወኩ ይችላሉ። በመጨረሻም ከማዕቀብ መኖር ጋር ተያይዞ በድብቅ ንግድና በኮንትሮባንድ ይበለጽጉ የነበሩ የኢራንና የቀጠናው ኃይሎች የጥቅም መነካካት ስለሚገጥማቸው ይህንን ስምምነት ለማደናቀፍ በየፊናቸው ይንቀሳቀሳሉ። በአሜሪካና በኢራን መካከል የሚደረግ የሰላም ስምምነት እጅግ ውስብስብ የሆኑ ቅድመ ሁኔታዎችንና ጥንቃቄዎችን የሚጠይቅ ቢሆንም ውጤቱ ግን ለመካከለኛው ምስራቅ ብቻ ሳይሆን ለመላው ዓለም ሰላምና የኢኮኖሚ መረጋጋት የሚኖረው ፋይዳ ከፍተኛ ነው። ይሁን እንጂ ስምምነቱ ዘላቂ እንዲሆን ከተፈለገ ከላይ የተጠቀሱትን አሉታዊ የስጋት ውጤቶችንና የቀጠናውን አጋር ሀገራት ፍላጎት በአግባቡ ማስተናገድ ይኖርበታል። በመጨረሻም በአሜሪካና በኢራን መካከል የሚደረግ የሰላም ስምምነት እጅግ ውስብስብና አሸዋማ መንገድ ቢሆንም ውጤቱ ግን ለመላው ዓለም ሰላምና የኢኮኖሚ መረጋጋት ያለው ፋይዳ እጅግ ከፍተኛ ነው። ነገር ግን ስምምነቱ ዘላቂ እንዲሆን ከተፈለገ የውስጥ ተቃውሞዎችንና የቀጠናውን አጋር ሀገራት ፍላጎት በአግባቡ ማስተናገድ ግድ ይለዋል። እናንተስ ምን ታስባላችሁ? በአሜሪካና በኢራን መካከል የሚደረገው ይህ የሰላም ስምምነት በእርግጥ ዘላቂ ሰላም ያመጣል ወይስ ልክ እንደ 2015ቱ ስምምነት መፍረሱ አይቀሬ ነው? እስራኤልስ ስምምነቱን በኃይል ለማደናቀፍ የምትወስደው እርምጃ ምን ሊሆን ይችላል?
የአስተያየት መስጫ ሳጥኑ ላይ ሐሳባችሁን አስፍሩልን። ቪዲዮውን ከወደዳችሁት ላይክ፣ ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። እንደዚህ ያሉ ወቅታዊና ጥልቅ የጂኦፖለቲካ ትንታኔዎች ሁልጊዜ እንዲደርሷችሁ ደግሞ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ስለተከታተላችሁን ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ለሁላችን ይሁን። ሰላም